ሰላም አድማጮቻችን የዕለቱን ያሳሽ መረጃዎችን አቀርብላችኋለን። ለዕለቱ ከያዝናቸው መረጃዎች መካከል የኢቢኤስ ጋዜጠኛ ሉላ ገዙ ከፊንቴክ ኢንቨስትመንት ፒኤልሲ ጋር የቢዋይዲ ኤሌክትሪክ መኪናዎችን ለማስተዋወቅ የብራንድ አምባሳደር ውል አቋርጫለሁ ስትል በኢንስታግራም አስታውቃለች። በአማራ ክልል ግጭት ባገረሸባቸው አንዳንድ አካባቢዎች የስልክ አገልግሎት መቋረጡ ተሰምቷል። የቀድሞ የስልጤ ዞን አስተዳዳሪና በአሁኑ ሰዓት የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ የነበሩት አቶ አሊ ከድር በደረሰባቸው የመኪና አደጋ ህይወታቸው ማለፉ ተነግሯል። አንገቱን አንቆ በመያዝ ባደረሰበት ጉዳት ምክንያት ህይወቱ እንዲያልፍ ያደረገው ተከሳሽ በ7 ዓመት ጽኑ እስራት ስለመቀጣቱ የሚገልጽ መረጃም ተሰምቷል። ከ142 ሚሊዮን ብር በላይ የሚገመቱ የመጠቀሚያ ጊዜ ያለፈባቸው መድኃኒቶችና የምግብ ነክ ምርቶች ተወገዱ። በመጨረሻም በአሜሪካ የወንዶች ፈሳሽ ዘር ውድድር ተካሄደ የሚሉ እና በሶማሊያ የአልሸባብን ግስጋሴ ለመግታት የሚያስችል የስልጣን ሹምሽር ተደረገ የሚሉ መረጃዎችን እናጋራቸዋለን። የኢቢኤስ ጋዜጠኛ ሉላ ገዙ ከፊንቴክ ኢንቨስትመንት ፒኤልሲ ጋር የቢዋይዲ ኤሌክትሪክ መኪናዎችን ለማስተዋወቅ የብራንድ አምባሳደር ውል አቋርጫለሁ ስትል በኢንስታግራም አስታወቀች። ጋዜጠኛዋ ከየካቲት 26 2017 ዓ.ም ጀምሮ በራሴ የግል ውሳኔ አብሮ የመስራት ስምምነቱ ሙሉ በሙሉ የተቋረጠ መሆኑን አስታውቃለሁ ስትልም ተናግራለች። ስለዚህም ከፊንቴክ ጋር ምንም አይነት ስራ ያልሰራው መሆኑንና ወደፊትም የድርጅቱን መኪኖችም ሆነ ሌሎች ምርቶችና አገልግሎቶች የማስተዋወቅ የመደገፍም ሆነ የመወከል ኃላፊነት የሌለኝ መሆኑን በአክብሮት ገልጻለሁ ስትል ገልጻለች። በመሆኑም ፊንቴክ ኢንቨስትመንት ፒኤልሲ አብሮኝ ለመስራት ላሳየው ፍላጎት እያመሰገንኩ መልካሙን ሁሉ እመኛለሁ። ከዚህ በኋላ በቢዋይዲ መኪኖች ጋር በተያያዘ ላላችሁ ማንኛውም ጥያቄዎች በቀጥታ ድርጅቱን ማነጋገር የምትችሉ መሆኑን አሳውቃለሁ ስትል ሀሳቧን አስፍራለች። በአማራ ክልል በተመረጡና ግጭት ባገረሸባቸው እንደ ጎንደር፣ አርማጮ፣ ጠገዴ አካባቢዎችን ጨምሮ ቆላ ወገራ የሚባሉ ቦታዎች ከትላንትና ጀምሮ የስልክ አገልግሎት መቋረጡ ታውቋል። በመንግስትና በፋኖ ኃይሎች መካከል የሚደረገው ውጊያ አሁንም ተጠናክሮ መቀጠሉን ከስፍራው እየወጡ ያሉ መረጃዎች ጠቁመዋል። አንገቱን አንቆ በመያዝ ባደረሰው ጉዳት ምክንያት ህይወቱ እንዲያልፍ ያደረገው ተከሳሽ በ7 ዓመት ጽኑ እስራት ስለመቀጣቱ የሚገልጽ መረጃም ተሰምቷል። ሟችን አንገቱን አንቆ በመያዝ ባደረሰበት ጉዳት ምክንያት ህይወቱ እንዲያልፍ ያደረገው ተከሳሽ በጽኑ እስራት ተቀጣ። አጥናፉ እሸቴ የተባለ ተከሳሽ ሰውን ለመግደል በማሰብ መስከረም 14 ቀን 2016 ዓ.ም ከቀኑ በግምት 10 ሰዓት ሲሆን በቂርቆስ ክፍለ ከተማ ወረዳ 02 ሙሉ ሸዋ ስጋ ቤት ተብለው ከሚጠራው አካባቢ ተከሳሽ ሟች ታመነ ክፈተውን በመሳደቡ በተነሳ ጸብ ሟች አንገቱን አንቆ በመያዝ ባደረሰበት ጉዳት ምክንያት ህይወቱ በዕለቱ እንዲያልፍ ያደረገ በመሆኑ በፍትህ ሚኒስቴር የጠቅላይ አቃቢ ህግ ዘርፍ የልዩ ልዩ ወንጀል ጉዳዮች ዳይሬክቶሬት አስታውቋል። አቃቢ ህጉ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ሰው ግድያና ከባድ ውንብድና ወንጀል ችሎት በፈጸመው ተራ ሰው መግደል ወንጀል ክስ አቅርቦበት ክርክር ሲደረግ ቆይቷል። በክርክሩ ሂደትም የአቃቢ ህግ ማስረጃ ከተሰማ በኋላ ተከሳሽ እንዲከላከል ብይን ተሰጥቶት የመከላከያ ምስክሮችን በማቅረብ ያሰማ ቢሆንም የቀረበበትን ክስ ሊከላከል ባለመቻሉ ፍርድ ቤቱ በተከሳሽ ላይ የጥፋተኝነት ፍርድ በመስጠት በ7 ዓመት ጽኑ እስራት እንዲቀጣ ሲል ወስኗል። የቀድሞ የስልጤ ዞን አስተዳዳሪና በአሁኑ ሰዓት የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ የነበሩት አቶ አሊ ከድር በደረሰባቸው የመኪና አደጋ ህይወታቸው ማለፉ ተነግሯል። ሚያዝያ 20 2017 ኦሮሚያ ክልል ሞጆ የፍጥነት መንገድ ላይ በደረሰባቸው የመኪና አደጋ ህይወታቸው ማለፉ ታውቋል። አቶ አሊ ከድር ከስልጤ ዞን ምስረታ በኋላ ዞኑን የመሩ 8ኛው አስተዳዳሪ የነበሩ ሲሆን በዚህም ከህዳር 2012 እስከ ሐምሌ 2016 ዞኑን በዋና አስተዳዳሪነት መምራታቸው ይታወቃል። ከ142 ሚሊዮን ብር በላይ የሚገመቱ የመጠቀሚያ ጊዜ ያለፈባቸው መድኃኒቶችና የምግብ ነክ ምርቶች ተወገዱ። የአዲስ አበባ ምግብ መድኃኒት ባለስልጣን ከማዕከል እስከ ክላስተር የተከናወኑ ተግባራትን እንዲሁም የተሰሩ ስራዎችን ላይ ቁጥጥር ማከናወኑን አስታውቋል። በዚህም ባለስልጣኑ ባደረገው የቁጥጥር ስራ 71 ሐሰተኛ መረጃ ሲያገኝ ግምታዊ ዋጋቸው 51 ሚሊዮን ብር የሚያወጡ የመጠቀሚያ ጊዜያቸው ያለፈባቸው መድኃኒቶችና 91 ሚሊዮን ብር የሚያወጣ የተበላሹ ምግብና ጤና ነክ ምርቶችን ማስወገዱን በባለስልጣኑ የምግብ ጤና ነክ ቁጥጥር ዳይሬክቶሬት አቶ እስጢፋኖስ ጌታቸው ለብስራት ሬዲዮ ተናግረዋል። የተሰሩ ስራዎች ጥሩ ቢሆንም በተለይ ለፀሐይ ተጋላጭ በሆኑ
ምርቶች ላይ የሚቀሩ ስራዎች እንዳሉ እና የግብአት ችግር መፈታት እንዳለበት፣ በተጨማሪ ምቹ የስራ ቦታ እንደሚያስፈልግ እና የቁጥጥር ስራው ተጠናክሮ ሊቀጥል ይገባል ብለዋል። በቀጣይም ጎዳና ላይ የሚሸጡ ምግቦች ለፀሐይ ተጋላጭ በሆኑ ምግብና መጠጥ ምርቶች ላይ የተጠናከረ ስራ ይሰራል ሲሉ አቶ እስጢፋኖስ ጌታቸው ጨምረው ለብስራት ሬዲዮ ተናግረዋል። በሶማሌ ሹምሽር ተደረገ። የሶማሊያው ጠቅላይ ሚኒስትር ሐምዛ ባሬ የውጭ ጉዳይና የመከላከያ ሚኒስትሮቻቸውን ትላንት ከስልጣን አንስተዋል። ኢትዮጵያን በመተቸት የሚታወቁትና ላለፉት 1 ዓመት የውጭ ጉዳይ ሚኒስትር የነበሩት አህመድ ፌቂ መከላከያ ሚኒስትር ሆነው ተሾመዋል። በፌቂ ምትክ ምክትል ጠቅላይ ሚኒስትር የነበሩት አብዲ ሰላም አሊ እንደተሾሙ ተገልጿል። ከ2 ሳምንት በፊት መከላከያ ሚኒስትር ሆነው የተሾመው የነበሩት ጅብሪል ሀጂ ደግሞ ምክትል ጠቅላይ ሚኒስትር ሆነዋል። የሀገሪቱ መንግስት በአልሸባብ ግስጋሴ ሳቢያ ከባድ የጸጥታ ቀውስ እንዳንዣበበበት ይነገራል። በሌላ ዜና የሶማሊያው ፕሬዝዳንት ልጃቸውን የግል ጠባቂያቸው ኃላፊ አድርገው ሾመዋል። ፕሬዝዳንት ሐሰን ሼክ መሐመድ የግል ጠባቂያቸው ኃላፊ ያደረጉት አብዱል ፈታህ ሐሰን ሼክ የተባለውን ልጃቸውን ነው። ቀደም ሲል በዚሁ ቦታ ኃላፊ የነበረው ማስላህ መሐመድ የቤተ መንግስቱን ጥበቃ እንዲመራ መመደቡን አስረድተዋል። ፕሬዝዳንቱ ይህንን ውሳኔ ለማስተላለፍ የተገደዱት በቅርቡ በአልሸባብ ታጣቂዎች የተደረገባቸውን የግድያ ሙከራ ተከትሎ መሆኑን የገለጸው ዘገባው ይህም በጥበቆቻቸው ላይ መተማመን እንደተሳናቸው የሚያሳይ መሆኑን አስታውቋል። በአሜሪካ ሀገር ትላንትና ማታ የወንዶች ፈሳሽ ዘር ውድድር ተካሄደ። በውድድሩ 7 ስፐርሞች እና ከዛ በላይ የተሳተፉ ሲሆን ለዚህም ውድድር ሲባል የተወዳዳሪዎቹ የወንድ ዘር ፈሳሾች ጠንካራ እንዲሆን፣ ስፖርት ሲሰሩ፣ የተመጣጠነ ምግብ ሲበሉ፣ ጥሩ እንቅልፍና እረፍት እንዲያገኙ የተደረገ ሲሆን በምስሉ እንደምታዩት በውድድሩ ወቅት የ20 ዓመቱ የትሪስታን ስፐርም ከኋላ ተነስቶ ሁሉንም ቀድሞ አንደኛ ወጥቷል። በዚህም አሸናፊው $10,000 እና የመጀመሪያው የስፐርም ውድድር አሸናፊ ሆኖ ይህ የምታዩት ዋንጫ ተሸልሟል። ውድድሩን ብዙ ሺህ ተመልካቾች በቦታው ተገኝተው የተመለከቱት ሲሆን ትኬቱን ቀደም ብሎ ያለቀ እንደነበረ ታውቋል። ውድ የአሳሽ ሚዲያ ተከታታዮች የዩቲዩብ ገጻችን ሰብስክራይብ በማድረግ ቤተሰብ ይሁኑ።